ድሮ ነው ሰባትንን ጓደኛሞች ያሁኑን ትሪፕ ለምን ላንጋኖ እናደርገው ማለት እንሂድ። እሺ ቴሌቪዥን ሁሉ ይለፍፋል። ምን እያለ መሰል የወባ ትንኝ እያለ ከቻላችሁ መድኃኒት ዋጡ ይላል። አንዱ ከመካከላችሁ ብድቅ አድርገና መድኃኒት ዋጡ እየተባለ ነው ሰምታችኋል አለ። እንደዚህ አይነት የፈሪ ነገር አታባዚ። ያን መድኃኒት ነው አለ። ይሄ ወንድሜና አንዱ ወንድሜ ዋጧት፣ አምስታችን ላጥ ባዶች ከለንጋኖ ጦጣ ካየን በኋላ ስንመለስ ማክሰኞ ዕለት ጀመረኛ ጭንቅላቴ የኔ አይመስለኝም ብለን አይምሰልህ። መጀመሪያ ኢንስትራክሽን ተሰጥቶ ነበር። ወባዋ እንደሆነች አለች ተብላ ነበር። ወባዋ በቴሌቪዥን ተለፍፎላት ነበር። መርዟ እንዳይሰራ ከፈለክ መድኃኒቷ ጥባት ተብሎ ነበር። አሁን ሁለቱ ደህና ሆነው እየተመላለሱ ይጠይቁናል። እኛስ ወባዋ የት አልሰራችም? መድኃኒት የወሰዱበት ሰፈር የት ሰራች? መድኃኒት ያልወጡ ሰፈር። ዛሬ እነግርሃለሁ፣ ሞቱ የማይሰራው ኢየሱስ የተባለው መድኃኒት የዋጡ ሰፈር አይሰራም። እናቴ ምክሬን ልንገርሽ፣ ልጅሽን አድኛት። ምክሬን ልንገርህ፣ አባትህን አድነው። ምክሬን ልንገርህ፣ አጎትህን አድነው። ምክሬን ልንገርሽ፣ አክስትሽን አድኛት። ንብረት አለሽ፣ ሀብት አለሽ፣ ዝም ብለሽ አብረሽ ያሉትን አትበይ። ኢየሱስን አውሪ። ትልቅ እንቁ ነገር ይዘሽ እንትን አትበይ። መድኃኒቱን ውሰድ። መድኃኒቱን ያልወሰደ መድኃኒቱን ይውሰድ። ወባዋ አትምርህም፣ አጋንንት አይምርህም። ተነግሮሃል፣ አይምርህም። ስለዚህ የሞት ስልጣን የማይሰራው የት ነው? መድኃኒቱን የወሰዱ ጋር፣ ሞቱን የተቀበሉ ጋር